የትላንት ተአምር የዛሬው ወኔ። አድዋ ስሙ ሲጠራ ዓለምን የሚያንቀጠቅጥ የጥቁር ሕዝቦች የነጻነት ፋና። በ1888 ዓ.ም የካቲት 23 ቀን ኢትዮጵያውያን በአንድነት ቆመው የአውሮፓን ወራሪ ኃይል ድባቅ በመምታት የታሪክን አቅጣጫ የቀየሩበት ታላቅ ዕለት። ይህ ድል የጦር መሳሪያ የበላይነት በሀገር ፍቅርና በአንድነት እንደሚሸነፍ ለዓለም ያሳየንበት ተአምር ነው። ጀግኖች አባቶቻችን እኔ የኢትዮጵያ ልጅ ነኝ ከሚል ወኔ ጋር መላው ኢትዮጵያውያንን አስተባብሮ ለክብር አበቁን። ዛሬም ቆመን የምንታየው በነጻነት ነው። ምክንያቱም ደግሞ እኛ የአድዋ ጀግኖች ልጆች ነን። ያ የጀግንነት ደም በደም ስራችን ውስጥ ይፈሳል። አባቶቻችን በሰይፍና በጎራዴ ያስከበሩት ሀገር እኛ ዛሬ በእውቀት በጥበብና በልማት የማጽናት ኃላፊነት አለብን። አድዋ ለእኛ ታሪክ ብቻ አይደለም፣ ማንነታችን ነው። አድዋ ማለት መሸነፍን አለመቀበል፣ ለዓላማ መጽናትና በራስ መተማመን ማለት ነው። አሁን ደግሞ የታሪኩ ቀጣይ ምዕራፍ ላይ እንገኛለን። ዛሬ በመሪዎቻችን እየተከናወኑ ያሉ ግዙፍ ስራዎች የአድዋን መንፈስ በሌላ አቅጣጫ የሚደግሙ ናቸው። የታላቁ ህዳሴ ግድብ መጠናቀቅ፣ የአድዋ መታሰቢያ ሙዚየም በከተማችን እምብርት ላይ በግርማ ሞገስ መቆሙ፣ በመላው ሀገሪቱ እየተከናወኑ ያሉ የኮሪደር ልማቶችና የልማት ስራዎች የዛሬው የልማት አድዋ መገለጫዎች ናቸው። ትላንት በጦር ሜዳ አሸንፈናል። ዛሬ ደግሞ በኢኮኖሚ፣ በዲፕሎማሲ፣ በቴክኖሎጂ ለማሸነፍ እየተጋን ነው። መሪዎቻችን የያዙት የከፍታ ጉዞ ያንን የአባቶቻችን የማይበገር መንፈስ ዳግም በስራ እያሳየን ይገኛል። የአድዋ ድል ትላንት ተጀምሮ አልተገታም፣ ዛሬም በሁላችን ውስጥ ይኖራል። ኢትዮጵያን ወደ ብልጽግና ማማ ማውጣት የሁላችን የቤት ስራ ነው። እኛ የጀግኖች ልጆች ነን። ታሪካችንም ድል ነው። ኢትዮጵያ ለዘላለም ትኑር። ክብር ለአድዋ ጀግኖቻችን።